እንዴት ናችሁ ጓደኞቼ የቻናሌ ቤተሰቦች? ዛሬ ደግሞ አስገራሚ ስለተባለው ስለ ስሪ ጎርጅስ ዳም በቻይና የሚገኙ ስለዛ ዳም አንድ እውነት ልነግራችሁ ነው የገባሁት እና ያ ዳም የቀንን ርዝመት ይጨምራል ወይንም አንድ ቀንን 24 ሰዓት ከሆነበት ስላይትሊ በማክሮ ሰከንድ ወይም በሚሊ ሰከንድ ይጨምራል ብለው የአሜሪካ ሳይንቲስቶች ቻይናዎች ላይ ወቀሳ ሲያቀርቡ ነበር እና ያንን ማለት የፈለጉበት ምክንያት ምንድን ነው? ያ የሆነበት ምክንያት ምንድን ነው? ያንን ከእንዴት ከምን ተነስተው ነው የቻይና ስሪ ጎርጅስ ዳም የሚባለው የቀን ርዝመት ይጨምራል ያሉት እና ስለዛ ልነግራችሁ ነው የፈለኩት እና በጣም አስገራሚ እውነት ነው እና ያ እንዲጨምር የሆነበት ምክንያት የኛ ፕላኔት ማለትም እርዝ በ24 ሰዓት አንዴ በራሷ ዛቢያ እንደምትሽከረከር እናውቃለን እና ያንን በራሷ ዛቢያ ስትሽከረከር ሞመንት ኦፍ ኢነርሺያ የሚባል ነገር አለ ደግሞ አንጉላር ቬሎሲቲ አላት እና ያ አንጉላር ቬሎሲቲ አይጨምርም ነገር ግን ሞመንት ኦፍ ኢነርሺያ ይጨምራል። ለምንድነው ሞመንት ኦፍ ኢነርሺያ የሚጨምረው የእርዝ? ምክንያቱም እርዝ ያው ሙሉ በሙሉ እንትን ስፌር ባትሆንም ወደ ስፌር የቀረበች እንደሆነች እናውቃለን። ይሄኛው ደግሞ የቻይናዎቹ ግድብ የእርዝን ሼፕ ከስፌርነት ወደ ጠፍጣፋነት የመቀየር ቴንደንሲ ስላለው ተመሳሳይ ማስ ኖሮት አንድ ነገር ከስፌርነት ወደ ጠፍጣፋነት ወይ ወደ ሬክታንጉላር ከተቀየረ ሞመንት ኦፍ ኢነርሺያን ያ ይጨምረዋል። ምክንያቱም ሞመንት ኦፍ ኢነርሺያ ማለት ያንን ማስ የፈጠሩትን ፓርቲክል ማስን እና እያንዳንዱ ፓርቲክሎች ከሴንተር ኦፍ ከኦብጀክቱ ሴንተር ያሉበትን ዲስታንስ ስኬል አድርገን ያንን ደግሞ የእያንዳንዱን ደምረን የምናገኘው ውጤት እንደሆነ እናውቃለን እና ያ ሲሆን አቭሬጅ ዲስታንስ የፓርቲክሎችን አቭሬጅ ዲስታንስ ይጨምራል። ስለዚህ አር ስኩዌሩ ስለሚጨምር ሞመንት ኦፍ ኢነርሺያ ስለሚጨምር ያ ደግሞ ኢነርጂውን እንዲጨምር ያደርጋል እና ኢነርጂው ሲጨምር ደግሞ ያንን ኢነርጂ ለመጨረስ የሚፈጀው ጊዜ እንዲጨምር ያደርጋል ማለት ነው። ለመሽከርከር ያንን ኢነርጂ ያንን ያክል በተመሳሳይ እንትን ያንን ኢነርጂ የጨመረውን ኢነርጂ ኤክስፔንድ ለማድረግ የሚፈጀው ጊዜ ተመሳሳይ አይሆንም ማለት ነው። ምክንያቱም አሁን ሞመንት ኦፍ ኢነርሺያ ስለጨመረ ማሱን የእያንዳንዱን ፓርቲክል ማስ ከራዲየሱ ጋር ራዲየስ ስኩዌሩን አባዝተን እንደገና ያንን ደምረን የምናገኘው ውጤት እየበዛብን ስለሆነ ዋን ሃፍ ኦፍ ሞመንት ኦፍ ኢነርሺያ ታይምስ አንጉላር ቬሎሲቲ ስንል ሞመንት ኦፍ ኢነርሺያ አሁን ጨምሯል። ምክንያቱም ነገሩ ከስፌር ወደ ሬክታንግልነት ሲቀየር ማሱ ተመሳሳይ ሆኖ ግን ሼፑ ተቀይሯል። ሼፑ ሲቀየር ደግሞ ኮምፓክትነሱ ስለቀነሰ ያን ነገር ኮምፓክትነሱ የቀነሰውን ነገር ሮቴት ለማድረግ እንደሚከብደን እናውቃለን። ኳስ ወደ ድቡልቡል ሼፕ የሚያደላ ነገር ለማሽከርከር ነው የሚቀለው ጠፍጣፋ ከሆነ ነገር ማለት ነው። ምክንያቱም አቭሬጅ ራዲየሱ የፓርቲክሎቹ ይጨምራል እና በዛ ምክንያት ሞመንት ኦፍ ኢነርሺያ ማለት ደግሞ የሆነን ኦብጀክት ሮቴት ለማድረግ ምን ያክል ከባድ እንደሆነ ለመግለጽ የምንጠቀመው ፊዚካል ኳንቲቲ እንደሆነ እናውቃለን። ልክ ማስ የሆነ ኦብጀክትን ስቴት
ከረስት ወደ ሞሽን ወይም ሞሽን ውስጥ ያለውን ኦብጀክት ወደ ረስት ለማምጣት ምን ያክል ከባድ እንደሆነ ለመግለጽ እንደምንጠቀመው ሁሉ አንጉላር ሞሽን ላይ ሞመንት ኦፍ ኢነርሺያ የሆነ ኦብጀክትን ለማሽከርከር ምን ያክል ከባድ እንደሆነ ወይም እየተሽከረከረ ከሆነ ያንን የሚሽከረከረውን ነገር የሚሽከረከረውን መጠን ለመቀነስ ምን ያክል ከባድ እንደሆነ ለመግለጽ የምንጠቀመው ፊዚካል ኳንቲቲ ነው ማለት ነው። ምክንያቱም አሁን ራዲየሱ አቨሬጅ ራዲየሱ ስለጨመረ ሞመንት ኦፍ ኢነርሺያ ይጨምራል። ሞመንት ኦፍ ኢነርሺያ ሲጨምር ደግሞ ያው ሞመንት ኦፍ ኢነርሺያ ከኢነርጂ ጋር ሮቴሽናል ካይኔቲክ ኢነርጂ ጋር ዳይሬክት ሪሌሽን አላቸው። አንዱ ሲጨምር ሌላው ይጨምራል እና በዛ ምክንያት ኢነርጂው ይጨምራል። ኢነርጂው ሲጨምር ደግሞ ያንን ኢነርጂ ለዛ ኢነርጂ የሚያስፈልገው ያንን ኢነርጂ እርዝ እንዲኖራት ብዙ ጊዜ ይፈጅባታል ማለት ነው። ያንን ኢነርጂ ኤክስፔንድ አድርጋ ለመጨረስ ብዙ ጊዜ ይፈጅባታል። ግን ራዲየሱ በጣም በትንሹ ስለሚጨምር ያን ያክል ብዙም ኢፌክት አይኖረውም፣ ብዙም አናስተውልም። ግን በትንሹም ቢሆን ኢፌክት ይኖረዋል እና የሳይንቲስቶቹ አርጊውመንት በዚህ ላይ የተመሰረተ ነው። ቴንኪው ይሄን ልነግራችሁ ነው የገባሁት። ሌላም ነገር ካለ እነግራችኋለሁ። እወዳችኋለሁ። በቃ ቴንኪው